ዋላችሁ። እንኳን ወደ ሰላም ዩቲዩብ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በአዲስ ርዕስ ወደ እናንተ መጥቻለሁ። ዛሬ የምንነጋገርበት ርዕስ የሚሆነው እርግዝናና የቅድመ ወሊድ ዝግጅት ምን መምሰል አለበት የሚለውን ይሆናል ማለት ነው። እንግዲህ መጀመሪያ የባለፈው የሰጠኋችሁ ማሳሰቢያ እንዳትረሱ ለማስታወስ ያክል ዲስክሌመር ነው። እኔ ያው በህይወቴ የልጆች እናት ከመሆኔ አንጻር ያለው ልምድ ከማካፈል ባለፈ የህክምና ባለሙያም አይደለሁም፣ ፋሚሊ ቴራፒስትም አይደለሁም፣ ሳይኮሎጂስትም አይደለሁም፣ ወይም የተለየ ጥናትና ምርምር አድርጌ አይደለም ዛሬ የማካፍላችሁ ነገር የማካፍላችሁ በልጅ ማሳደግ ጉዞዬ ውስጥ የነበረኝን ልምድ ነው የማካፍላችሁ ማለት ነው። እንግዲህ ዛሬ የምነጋገረው እርግዝናና የቅድመ ወሊድ ዝግጅት። ስለዚህ ስለ እርግዝና እስኪ በእርግዝና ወቅት አንዲት ሴት ምን ምን ነገሮችን ብታደርግ ጥሩ ነው እኔም ካደረኩት ከልምዴ ማለት ነው። እሺ እንግዲህ እርግዝና የሚባለው ፌዝ በመጀመሪያ ደረጃ አንዲት እናት ጽንስ በማህፀኗ መፈጠሩን ካወቀችበት ወይም ከተፈጠረ ጊዜ ጀምሮ እስከ ወሊድ ጊዜ ያለው ወቅት ነው አይደለ? ስለዚህ እርግዝናዋን ነፍሰ ጡር ሴት ካወቀች ጊዜ ጀምሮ ምን ማድረግ አለባት የሚለው ነው መጀመሪያ የምናየው። እንግዲህ አንዲት ነፍሰ ጡር ሴት እርግዝናዋን ካወቀችበት ጊዜና ሰዓት ጀምሮ የመጀመሪያው ማድረግ ያለባት ነገር ምንድነው? የህክምና ክትትል ማድረግ ነው። እንግዲህ በህክምና ባለሙያዎች ዘንድ የሚሰጡ ምክሮች አሉ። ከ6 ሳምንት ጀምሮ የህክምና ክትትል ብታደርግ ጥሩ ነው፣ እንዲህ የሚባሉ ነገሮች አሉ። እኔ ግን የራሴን ልምድ ሳካፍላቸው እኔ ሁልጊዜም የህክምና ክትትል የሚጀምረው ከመጀመሪያዋ ነፍሰ ጡር መሆኔን ካወቅኩባት እለት ጽንስ ከተፈጠረ መፈጠሩን ካወቅኩበት እለትና ሰዓት ጀምሮ ክትትሌን እጀምራለሁ ማለት ነው። ስለዚህ የህክምና ክትትል በጣም ወሳኝና አስፈላጊ ነገር ነው። ከዛ ውጭ ደግሞ ነፍሰ ጡር ሴት በቂ ምግብ መመገብ መቻል አለባት። በቂም ብቻ ሳይሆን የተመጣጠነ ምግብ። እንግዲህ የተመጣጠነ ምግብ ስንል እንደ አቅማችን፣ እንደ ሁኔታው፣ እንደምንኖርበት ሀገር እንዳለን የኑሮ ሌቭል ሊለያይ ይችላል። ግን በአቅማችን ባለችን ነገር ከሚጠቅመው ምግብ ከገንቢ ምግቡም፣ ከወተቱም፣ ከስጋውም፣ ከእንቁላሉም፣ ከአትክልቱም፣ ከጥራጥሬውም፣ ከፍራፍሬውም እንደየአቅማችን ከሁሉም አመጣጥነን ለጽንሱ በሚጠቅም መልኩ መመገብ ይኖርብናል። ከዛ በተጨማሪ ደግሞ በቂ እረፍት ማድረግ። እንግዲህ በቂ እረፍት ስላችሁ እርግዝና በራሱ የሚያመጣው የራሱ የሆነ ድካም አለና ቀኑን ሙሉ እንቅልፍ ሲላችሁ ሊውል ይችላል። ያ ማለት ግን ቀኑን ሙሉ ተኝተን ጥቅልል ብለን እንውላለን ማለት አይደለም። ግን በቂ እረፍት ማድረጋችንን እርግጠኛ መሆን አለብን። እንዳዋዋላችን እንደ ስራችን ሁኔታ ቢወሰንም ይሄ ሌሊት ያለችውን ሰዓታችንን በትክክል መተኛታችንን፣ ከዛ ውጭ ደግሞ ቀን ላይ እረፍት ማድረግ የምንችልባት ትንሽ ደቂቃ ካለች በዛች ሰዓት ትንሽ እያጠራ ያለች ናፕ ወስደን በቂ እረፍት ማድረጋችንን እርግጠኛ መሆን አለብን። ከዛ በተጨማሪ ደግሞ በቂ የሆነ እንቅስቃሴ ያስፈልጋል። በቂ የሆነ እንቅስቃሴ ማለት ምን ማለት ነው? ቅድም እንዳልኳችሁ እንቅልፍ ይመጣል፣ ድካም ይለኛል፣ ስለዚህ 24 ሰዓቱን በሙሉ ተኝቼ ልዋል ማለት አይቻልም። በእርግዝና ወቅት ነው በቂ የሆነ እንቅስቃሴ ማድረግ መቻል አለብን። ደግሞ የምንሰራም እናቶች እንኖራለን። ሁላችንም በቤት የምንቆይ ላንሆንም እንችላለን። የምንሰራ እናቶች ለምሳሌ ቢሮ ላይ ቁጭ ብለን ስራ የምንሰራ እናቶች ከሆነን ተነስተን እግራችንን ማፍታታት፣ በመሀል ወክ ማድረግ መርሳት የለብንም። ረጅም ሰዓት ደግሞ ቆመን ስራ የምንሰራ እናቶች በመሀል አረፍ እያለን እየተቀመጥን ላለቆቻችን፣ ለስራ አብረውን ለሚሰሩ የስራ ባልደረቦቻችን በማሳወቅ እረፍትን ማድረግ በመሀል ይኖርብናል። እንዲሁም ከባባድ ስራዎችን ከመስራት ራሳችንን መጠበቅ ይኖርብናል። ለምሳሌ የሚከብዱ ከባባድ እቃዎችን ከማንሳት ወይም ደግሞ ከፍታ ላይ ቦታ ያሉ ነገሮችን ተንጠራርቶ ለማውረድ ከመሞከር ከነዚህና ከመሳሰሉት ነገሮች ጥንቃቄ ማድረግ በጣም አስፈላጊ ነው። ከዚህ በተጨማሪ እንግዲህ አንዲት ነፍሰ ጡር እናት ልትሆን የሚገባት ነገር ደግሞ ምንድነው? ደስተኛ መሆን አለባት። የምትውልበት አዋዋል ደስ የሚያሰኘዋት ውስጧ ኢሞሽናሊም ለጽንሱ የእሷ መረበሽ ሌላ ረብሻ ስለሚፈጥርበት ጽንሱ ጤናማና ደስተኛ እንዲሆን እሷም የተረጋጋችና ሰላማዊ መሆን አለባት። ስለዚህ ከሚያናድዱን ጥሩ ስሜት ከማይሰጡን ነገሮች ራሳችንን ዞርና ገሸሽ በማድረግ ወደሚያስደስተን ነገር ወደሚያስደስተን ጉዳይ ራሳችንን መሳብና ማቅረብ ይኖርብናል ማለት ነው። እንግዲህ ስለ እርግዝና ይሄን ያህል ካልኳችሁ ይበቃል። አሁን በቀጥታ የምሄደው እንግዲህ አንዲት እናት ቅድመ ወሊድ ምን አይነት ዝግጅት ማድረግ ይኖርባታል የሚለውን ነው ማለት ነው። እንግዲህ በእኛ ባህል እንደ ኢትዮጵያውያን እናቶች አንድ የሚደረግ ነገር አለ። ይሄው ምንድነው?
የአጥሚት እህል ይዘጋጃል፣ የገንፎ እህል ይዘጋጃል። የገንፎ እህል እናቲቱ ለምትበላው ብቻ ሳይሆን እሷንም ለመጠየቅ ለሚመጡ ሰዎች የሚደረግ ዝግጅት ነው አይደል? አሁን ግን ያው ገንፎም ደግሞ ማገንፋቱን በራሱ አስቸጋሪ ሊሆን ስለሚችል እንደነ ቆሎ፣ እንደነ ኩኪስ፣ እንደነ ዳቦ ቆሎ ደግሞ የመሳሰሉትን ደረቅ ምግቦች ዳቦ እና የመሳሰሉትንም እንደ አማራጭ ማሰብ አስፈላጊ ሊሆን ይችላል። እኔ ግን አሁን የማወራው ስለሱ አይነት ዝግጅት ሳይሆን አንዲት ሴት ለወሊድ በምትቃረብበት ወቅት በሕክምና ባለሙያዎች እንግዲህ በምን አይነት የአወላለድ ሁኔታ እንደምትወልድ አስቀድሞ ይነገራታል። በምጥ መውለድ ካለባት በምጥ ትወልዳለች። በምጥ ደግሞ እንዳትወልድ የሚያስገድዳት የሕክምና ሁኔታ ካለ በኦፕሬሽን እንድትወልድ ልትገደድ ትችላለች። እንግዲህ አንድ በምጥ የምትወልድ እናት በእኛ ሀገር በኢትዮጵያ ዩዥዋሊ በአብዛኛው ከአንድ ቀን በላይ ሆስፒታል አትቆይም። በኦፕሬሽን ደግሞ የሚወልዱ እናቶች ሌላ ኮምፕሊኬሽን ወይም ደግሞ የሕክምና ችግር ካልገጠማቸው በስተቀር 2 ቀን ነው ብዙ ጊዜ ሆስፒታል የሚያድሩት። በሌላ ሀገር ደግሞ የምትኖሩ እህቶቻችን ከዚህም የተለየ አይነት ሁኔታና የቀኖች ልዩነት ሊኖር ይችላል። ነገር ግን አሁን የኢትዮጵያን ቤዛ አድርጌ እየተናገርኩ ስለሆነ ነው። ዞሮ ዞሮ በእነዚህ ቆይታዋ ውስጥ ምን አይነት ዝግጅቶች ማድረግ ይጠበቅባታል የሚለውን ነው የምናወራው። እንግዲህ አንዲት ሴት በሕክምና ባለሙያዎች እንደሚነገረው 37 ሳምንት በእርግዝና ካስቆጠረች ጀምሮ እስከ 42 ሳምንት ድረስ ለወሊድ ትጠበቃለች። ከ37 እስከ 42 ሳምንት እንግዲህ እቺ ነፍሰ ጡር የሆነች ሴት ኦልሬዲ የምትታከምበትን ሐኪም ቤት እና የሚያዋልዳትን ሐኪም መርጣለች በሚለው ነው አሁን ቀጥዬ የምነግራችሁ ነገር የምነግራችሁ። ስለዚህ ለምጥም ይሁን ለኦፕሬሽን የሚሆን ተዘጋጅታ ጥንቅቅ ብላ ሬዲ ሆና ለእናትነት መቀመጥ አለባት። በምን መልኩ ነው የምትዘጋጀው? ምን እቃዎችን ለወሊድ ማዘጋጀት አለባት የሚለው ነው ዛሬ የምነግራችሁ። እንግዲህ ስነግራችሁ በ3 ከፋፍዬ ለማስቀመጥ እሞክራለሁ። አንደኛ ለወሊድ የምትዘጋጅ እናት የሚያስፈልጓት ነገሮች ምን ናቸው? ሁለተኛ ለልጇ አዲስ ለሚወለደው ህፃን ወይም ለምትወለደው ህፃን የሚያስፈልጉ ነገሮች ምን ናቸው? ሶስተኛው ደግሞ ካቴጎሪ የሚሆነው ሌሎች የሚያስፈልጓት ተጨማሪ ነገሮችስ ምን አሉ የሚለውን እነግራችኋለሁ ማለት ነው። እንግዲህ አንዲት እናት ለወሊድ በምትዘጋጅበት ጊዜ የመጀመሪያው ከፍ ያለ ብዙ እቃዎችን ሽክፍ አድርጎ ሊይዝላት የሚገባ ሻንጣ ያስፈልጋታል። አነስተኛ ሻንጣ ማዘጋጀት ይኖርባታል። በዚህ ሻንጣ ውስጥ 37 የእርግዝና ሳምንት ከሆናት ጊዜ ጀምሮ አሁን የምነግራችሁን እቃዎች አስተካክላ ጥንቅቅ አድርጋ ማስቀመጥ ይኖርባታል። እነዚህ የምነግራችሁ እቃዎች እንደ አቅማችሁ እንደየሁኔታችሁ እንግዲህ የተለያየ ልታደርጉት ትችላላችሁ። ግን መሰረታዊ የምላቸውን ነው የምነግራችሁ። የመጀመሪያው ምንድነው? አንዲት ሴት ለወሊድ በምትሄድበት ወቅት ፒጃማ ያስፈልጋታል፣ የምትለብሰው ፒጃማ። ስለዚህ ቀለል ያለ ፒጃማ ማዘጋጀት ይኖርባታል። ሱሪና ከላይ የሚለበስ ላይክ ቱ ፒስ አይነት ነገርም ሊሆን ይችላል፣ ወይም እንደ ጋውን ደግሞ የሚወርድ ረዘም ያለ ቀሚስ ሊሆን ይችላል። ብዙ ጊዜ ከወለድን በኋላ ወዲያው በፍጥነት ሆዳችን ተመልሶ ሽሪንክ አድርጎ የነበረበት ቦታ ላይ አይመለስም። የተወሰኑ ጊዜያትን ይወስዳል ወደ ነበረበት ቦታ ሆዳችን እንዲመለስ። ስለዚህ ሆዳችን አካባቢ የማያጣብቀን የማይዘን ለቀቅ ያለ ቀሚስም ይሁን ወይም ቱ ፒስ ሱሪና ከላይ የሚለበስም ይሁን ፒጃማ ያስፈልጋታል። ስለዚህ ፒጃማዋን ማዘጋጀትና ማስቀመጥ አለባት። ሌላ ካልሲ ያስፈልጋታል። ካልሲ ሆስፒታል በምንሄድበት ጊዜ ቅዝቃዜ ሊሆን ይችላል። እራሱ ደግሞ ከወለዳችሁ በኋላ በመውለድ የሚመጣ ውስጣችሁ ፊል የምታደርጉት ቅዝቃዜ አለና ለዛ ካልሲ ማዘጋጀት ይኖርባታል። ከላይ ደግሞ የምትደርበው ጋውን እንዳልኳችሁ መውለዱ በራሱ ውስጣችሁ ላይ የሚፈጥረው የመቀዝቀዝ ስሜት ስላለ እኔ ብዙ ጊዜ ስወልድ እንደዛ አይነት ስሜት ስለሚሰማኝ በግሌ ብርድ ይለኛል። ስለዚህ ጋውን የምትደርቡት ጋውን የምታረጉት ካልሲ ኢቭን ጭንቅላታችሁን የምትሸፍኑበት ነገር ኢትክቢ እንደ ሻሽ አይነት ሆኖ ጥልቅ የሚሉ የሹራብ ኮፍያም ልታረጉ ትችላላችሁ። ወይም ጥልቅ የሚሉ ሻሾችም አሉ። እንደሱ አይነት በጣም ማያጣብቃችሁ አይነት መሸፈኛ ማድረግ። ከዛ ውጪ ሳሳ ያሉ ብላንኬት፣ ብርድ ልብስ ነገሮች ሊሆኑ ይችላሉ። ጋቢዎችን ማዘጋጀት በጣም አስፈላጊ ይሆናል። ከዛ ውጪ የሚያስፈልጋት ነገር ምንድነው? ነጠላ ጫማ ስሊፐር የምንለው ያስፈልጋታል። እንግዲህ በእርግዝና ወቅት እግራችን የአብዛኞቻችን እናቶች ሳይዙ ጨመረ ሊል ይችላል። ከወሊድም በኋላ ደግሞ ከወሊድ በኋላ የሚመጣ የሰውነት የእግር ማበጥ ሊኖር ስለሚችል ይሄ ሰፋ ያለ ጫማ ሆኖ በቀላሉ እግሯን ጥልቅ ልታረግበት የሚያስችላት አይነት ነጠላ ጫማ ብታዘጋጅ ጥሩ ነው። ከዛ ውጭ ደግሞ
ልክ እንደ ፒጃማው ሁሉ ላላ ያለ ፓንት አንደርዌር ፓንት ማዘጋጀት አለባት። ፓንት ማድረግ ያው ግዴታ ስለሚሆን ማለት ነው። ምክንያቱም አንዲት ሴት ከወለደች በኋላ የደም መድማት ይኖራታል። የማህፀን ደም ፈሳሽ ስለሚኖር ያንን ደግሞ ለመከላከል ማድረግ የሚጠበቅባት ፓድ አለ። ይሄ ከተለመደ የሴቶች ንጽህና መጠበቂያ ወጣ ያለ ሳይዙ ከፍ ያለ ፓድ ማድረግ ወይንም ደግሞ በውጭ ሀገር ለምትኖሩ እህቶቼ ዩዘን ስሮ እንደ ፓንት የሚደረጉ ትላልቅ ፓድስ አሉ፣ የማተርኒቲ ፓድስ። እነሱን በማድረግ የሚፈስ ደም ካለ በዛ መንገድ የራሳችንን ንጽህና መጠበቅ እንችላለን። ስለዚህ ፓንት ያስፈልጋታል ማለት ነው። ከዛ በተጨማሪ ደግሞ ያው እንደወለደች ጡት ማጥባት ሊጠበቅባት ስለሚችል ጡት ማስያዣ ሆኖ ግን ለጡት ማጥባት አመቺ የሆኑ ጡት ማስያዣዎች አሉ ለእናቶች የሚሸጡ። በሀገራችን በኢትዮጵያም አንዳንድ ቦታዎች ላይ የእናቶች እቃ የሚሸጡበት ቦታ ላይ ይሸጣል። ውጭ ሀገር ደግሞ ላላችሁ ኤኒ ማዘርሁድ ስቶሮች ላይ የሚሸጥ ነው። ነርሲንግ ብራ የሚሉት ማለት ነው። ለእናቶች ለማጥባት የሚሆን ጡት ማስያዣ የሚከፈትና የሚዘጋ፣ ከፍታችሁ የምታጠቡበት፣ ከዛ ጡታችሁ ሲጨርሱ ደግሞ የምትዘጓቸው አይነት ጡት ማስያዣዎች አሉ። ሌላ ከዚህ በተጨማሪ የግል ንጽህና የራሳችንን ንጽህና መጠበቂያ እቃዎች ለምሳሌ እንደነ ጥርስ ብሩሽ፣ ፊት መታጠቢያ ሳሙና የሚሆን ፌስ ዋሽ የሚሆን ፊታችንን የምንታጠብበት፣ ፊታችንን የምንቀባው የምንተሻሻው ነገር ላብ ሊለን ስለሚችል ትንንሽዬ ፎጣዎች ብንይዝ፣ አነስተኛ ፎጣዎች በሀገራችንም አሉ ሌላም ሀገር ይሸጣሉ። እንደውም ተጠቅልለው የሚሸጡ ትንንሽ ፎጣዎች አሉ። የላብ ስሜት ሊኖረን ስለሚችል ሙቋ እየነከርን ራሳችንን መጠራረግ የምንችልበት ልክ እንደ ዋይፐር ማለት ነው የምንችልባቸው ትንንሽ ፎጣዎች ብናዘጋጅ፣ ዲዮድራንታችንን ብንይዝ፣ ልክ ወልደን ከተነሳን በኋላ ፀጉራችን ዝብርቅርቅርቅ ብሎ ፊታችን አመድ መስሎ ሌላ ነገር መምሰል የለብንም። ጥንቅቅ ብለን ጽድት ብለን ልጃችንን መንከባከብ መቻል አለብን። ፊታችንን ታጥበን ቅባታችንን ቅብት ብለን፣ ፀጉራችንን በአብዛኛው የተለመደ በኛ ሀገር ሴቶች ዘንድ ሹሩባ ይሰራል። ምክንያቱም በፀጉራችን ሹሩባ ከተሰራን ኢዝሊ ነው ማኔጅ ማድረግ የምንችለው፣ በጣም አያስቸግረንም። ያም ካልሆነ ግን ፀጉራችንን ማስያዣ ይዘን በትክክል ማስያዝ፣ ማበጠሪያ መያዝ በጣም አስፈላጊ ይሆናል ማለት ነው። ከዛ ውጭ ከንፈራችሁ ሊደርቅ ስለሚችል በኦፕሬሽንም ከሆነ የምትወልዱት በምጥም ከሆነ የምትወልዱት የከንፈር መድረቅ ሊያጋጥማችሁ ስለሚችል ሊፕ ግሎዝ ከንፈር ማለስለሻ ነገር ብትይዙ የበለጠ ይመከራል ማለት ነው። ከዛ ውጭ ከሆስፒታል ውጡ፣ በቃ አሁን ጨርሳችኋል በምትባሉበት ጊዜ ደግሞ የምትለብሱት ሙሉ ልብስ ለምሳሌ ቱታ ሊሆን ይችላል፣ ወይም ቲሸርት ከላይ የምትለብሱት ቲሸርት እና ከስር ሱሪም ነገር ሊሆን ይችላል፣ ቀሚስም ሊሆን ይችላል። የሚያመቻችሁን ሆዳችሁን ቅድም እንዳልኳችሁ የማይጫል የማያጣበቅ አይነት ልብስ፣ ከሆስፒታል ስትወጡ ደግሞ የምትለብሱት አይነት ልብስ ማዘጋጀት ይኖርባችኋል ማለት ነው። እንግዲህ ስለ እናቶች ይሄን ያህል ካልኩኝ፣ አሁን ደግሞ ለህፃናት የሚያስፈልገው እቃ ምንድን ነው ወደሚለው ሄዳለሁ ማለት ነው። እንግዲህ ህፃናት ከእናታቸው ሆድ ሲወጡ ከብዙ ሙቀት ውስጥ ወጥተው የቅዝቃዜና ብርድ ወዳለበት ዓለም ነው የሚመጡት። ስለዚህ ጭንቅላታቸውም እግራቸውም ኦልሞስት ሁሉም የሰውነታቸው ክፍል በደንብ ሽፍንፍን ጥቅልል መደረግ ይኖርበታል። ለዛ ደግሞ ምን ያስፈልጋል? ለህፃን ልጅ ኮፍያ ያስፈልጋል፣ ካልሲ ያስፈልጋል፣ ከላይ የሚለብሱት ዳይፐር ፓንት የምንለው ዳይፐር ካረጉ በኋላ የምትቆለፏ ቲሸርት ታስፈልጋቸዋለች። ማቀፊያና መጠቅለያ ያስፈልጋል። ባይዞ መጠቅለያና ማቀፊያ ይለያያል። መጠቅለያ የምንለው በሀገራችን ፍላኔል ይባላል። ከስር ልጁን ጥቅልል የምናረግባት ስስ ጨርቅ ናት። ማቀፊያ ደግሞ የምንለው ከላይ ጣል የምናረገው እንደ ብርድ ልብስ ያለ ወይም በእጅ የሚሰሩ እንደ ፈትል አይነት ማቴሪያሎች ከላይ የምንደርበው ደግሞ ማቀፊያ ይባላል። ስለዚህ መጠቅለያ ማቀፊያ ያስፈልገናል። ካልሲ፣ ኮፍያ ብያቸዋለሁ፣ ዳይፐር ፓንት ብያቸዋለሁ። እነዚህ ያስፈልጋሉ። ከዛ ውጭ ለህፃኑ ወይም ለህፃኑ የሚሆን ዳይፐር፣ ዋይፐር፣ የጡጦ ቦትል ጡጦ ሊያስፈልግ ይችላል። ምክንያቱም ወዲያውኑ ጡታችሁ ፍንድትድት ብሎ ለልጃችሁ ማጥባት ላትችሉ ስለምችሉ አንዳንዴ ተጨምቆም ጡታችሁ ፓምፕም ተደርጎ ወይም በኦፕሬሽን ከሆነ የወለዳችሁት ደግሞ ማደንዘዣ ላይ ልትሆኑ ትችላላችሁ። ለልጃችሁ መጠባትና መሰጠት ስላለበት ጡጦም ማዘጋጀት ሊጠበቅባችሁ ይችላል። ከዛ ውጭ ደግሞ ማጥባት ላይ ትንሽ ኒፕላችሁ ወይም የጡታችሁ ጫፍ ችግር የሚገጥመው እናቶች ካላችሁ የጡት ጫፍ የምትቀባ ቅባት አለች፣ እሷን መግዛት ከቻላችሁ፣ ወይም ደግሞ መሸፈኛ ሺልድ፣ ኒፕል ሺልድ የምትባላለች የጡትን ጫፍ መሸፈኛ ፕላስቲክ፣ እሷንም ማዘጋጀት ጥሩ ይሆናል ማለት ነው። ስለዚህ እነዚህ ነገሮች ካዘጋጃችሁ
ሆስፒታል ድንገት የሆነ ሰዓት ላይ ምጣችሁ ሊመጣ ድንገት የሆነ ሰዓት ላይ ተሮጦ ኦፕሬሽን መግባት አለባችሁ ብትባሉ ሬዲ ናችሁ ማለት ነው። እቺን ሽከፍ ያደረጋችኋትን እቃችሁን ብድግ አርጋችሁ ጠልጠል አርጋችሁ ሮጣችሁ ወደ ሆስፒታላችሁ ትሄዳላችሁ። ከዚህ በተጨማሪ ግን መርሳት የሌለባችሁ ነገሮች ተጨማሪ ነገሮች አሉ። ይሄውም ስልካችሁን፣ ምክንያቱም በጣም በአስፈላጊ ሁኔታ ልታገኟቸው ልታናገሯቸው የምትፈልጉ ሰዎች ሊኖሩ ይችላሉ። ስልካችሁን መርሳት የለባችሁም። ቻርጀራችሁን መርሳት የለባችሁም። ከዛ በተጨማሪ ደግሞ እኔ ብዙ ጊዜ ለመውለድ ሲሄድ ስዕል፣ የቤተ ክርስቲያን ስዕል፣ በራሴ እምነት የቤተ ክርስቲያን ስዕል ወይ መስቀል ቢኖረኝ ደስ ይለኛል። እንደዛ ማድረግ ከቻላችሁ የእመቤታችን ስዕል ሊሆን ይችላል፣ የጌታችን ስዕል ሊሆን ይችላል፣ ወይም ሌላ የእናንተ ቢላቭድ የምትወዱት ቅዱሳን ስዕል ሊሆን ይችላል። እሱን ቦርሳችሁ ውስጥ ማድረግ ትችላላችሁ። መስቀልም እንዲሁ ማድረግ ትችላላችሁ ማለት ነው። እንግዲህ ከዛ በተጨማሪ አሁን አንድ የምነግራችሁ ደግሞ ነገር ምንድነው፣ መያዝ ፈጽሞ ሆስፒታል ለመውለድ ስትሄዱ መያዝ የሌለበት አንድ ነገር አለ። እሱም ምንድነው፣ ውድ የሆኑ ጌጣጌጦችን ይዘን በጭራሽ መሄድ የለብንም። ለምሳሌ ኢቭን የጋብቻ ቀለበታችን እንኳን ቢሆን ማለት ነው ሰፊ ከሆነ በምጥ ወቅት ንቅናቄዎች ሊኖሩ ይችላሉ። በኦፕሬሽንም ጊዜ መንቀሳቀስ መንፈራገጥ ሊኖር ይችላል። ስለዚህ ውድ ጌጣጌጦች እንደ ወርቅ እንደ ዳይመንድ የመሳሰሉ ነገሮችን እላያችን ላይ አለማድረግ። የጆሮ ጌጥ ሊሆን ይችላል፣ የአንገት ጌጥ ሊሆን ይችላል፣ ጣታችን ላይ ያለ ቀለበት ሊሆን ይችላል። ውድ ጌጣጌጦችን ከማድረግ እንድትቆጠቡ ለማለት ነው። በአጭሩ እንግዲህ ዛሬ ያዘጋጀሁላችሁ በጠቅላላው ይሄን ይመስላል። ስለዚህ በእርግዝና ወቅት አንዲት ሴት ምን ማድረግ አለባት፣ እንዲሁም በወሊድ ጊዜ ወይም ከወሊድ በፊት ማድረግ ያለባችሁ ዝግጅት ይሄንን ይመስላል ማለት ነው። በሚቀጥለው ቪዲዮ ደግሞ አንዲት ሴት ከወለደችበት ጊዜ አንስቶ እስከ 6 ወር ድረስ ለልጇ ምን አይነት እንክብካቤዎችን ማድረግ ይጠበቅባታል የሚለውን ይዤላችሁ እመጣለሁኝ። እስካሁን ስለነበረን ቆይታ እያመሰገንኩኝ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ በድጋሚ ያሳስባችኋለሁ። አመሰግናለሁ።